ሰላም ክብራን ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ ብያለሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ ማለት ነው። በዛሬ ቪዲዮ እንግዲህ የሳይንስ ጥያቄዎችን ነው ይዤላችሁ መጣሁት። እንግዲህ ከዚህ በፊት እንደሰራሁት በአብዛኛው ክፍለ ከተማ ላይ ወይም አብዛኛው የሚወጡ ጥያቄዎች ላይ ትኩረት ማድረግ የሚገባችሁ ቦታዎችን ያው አድረስ የሚያደርጉ ጥያቄዎችን ነው ይዤላችሁ እየመጣሁት ያለሁት ማለት ነው። ስለዚህ በዛሬ ቪዲዮ እንግዲህ ከተለያዩ ክፍለ ከተማዎች ላይ እየወጡ ያሉትን ጥያቄዎችን ቀንጨብ አድርጌ ወይም ከተለያየ ክፍለ ከተማ ላይ ሞር በተደጋጋሚ እየወጡ የሚገኙትን የሳይንስ ጥያቄዎችን ምክንያቱም እነዚህ ተደጋጋሚ ጥያቄዎች ፈተናችሁ ላይ የመውጣት እድላቸውም ከፍተኛ ስለሆነ እነሱን ለእናንተ አድረስ ለማድረግ ነው። ምክንያቱም እዚያ ቦታ ላይ እንዲህ አይነት ጥያቄዎች ላይ በደንብ ትኩረት ማድረግ አለባችሁ። ወይም ስትዘጋጁ የዝግጅት ሂደታችሁን በዛ መልኩ ማድረግ እንዳለባችሁ የሚጠቁሙ ወይም የሚነግሯችሁ አቅጣጫ የሚሰጧችሁ አይነት ጥያቄዎች ናቸው። እነሱን እየሰራን ቆይታ እናደርጋለን። አብራችን ቆዩ። እሺ ወደ መጀመሪያው ጥያቄ መጣው። እንግዲህ የመጀመሪያው ጥያቄ እዚህ ጋር የምትመለከቱትን እንግዲህ የሚከተለውን ስዕል መሰረት በማድረግ ተራ ቁጥር 16 ላይ ያለውን ጥያቄ መልሱ የሚል ነው። ይሄ እንግዲህ እዚህ ጋር የምትመለከቱት ምስል ነው ማለት ነው። በዚህ ምስል ላይ እንደምትመለከቱት በልባችን ውስጥ የደም ዝውውር ሂደትን የተመለከተ ጥያቄ ነው ማለት ነው። ስለዚህ ይህንን መሰረት አድርጋችሁ ወይም በዚህ ስዕል መሰረት የሚወጡ ጥያቄዎች ብዙ ቦታ ላይ ስለሚስተዋሉ ወይም ስለማያቸው በዛ ደረጃ እነዚህን ጥያቄዎች ለመስራት ምክንያት ይሆናል ማለት ነው። ስለዚህ እንዴት እንሰራለን፣ ይሄ ጥያቄን ለመስራት ምንድን ነው የሚጠበቅብን የሚለውን እንመለከታለን ማለት ነው። እንግዲህ እንደሚታወቀው ደም በልባችንና በሳንባችን መካከል የሚያደርገው ሳይክል አለ ወይም ዑደት ብለን የምንጠራው ማለት ነው። ወይም የደም ዑደት ብለን የምንጠራው ነው። በሰውነታችን ውስጥ የደም ዝውውር ሂደትን የተመለከተ የሚያሳይ ማለት ነው። ስለዚህ ይህም ሁለት አይነት ስርዓት የዝውውር ስርዓት ነው የሚከናወነው በሰውነታችን ውስጥ። ይህም የመጀመሪያው በሰውነትና በልባችን መካከልና ሁለተኛው ደግሞ በልብና በሳንባ መካከል የሚደረግ የደም ዝውውር ሂደት ነው ያለው ማለት። ስለዚህ ደም ኦክሲጅንን ለመቀበል ወደ ሳንባችን ይሄዳል። ከሳንባ ላይ ኦክሲጅን ከተቀበለ በኋላ ተመልሶ ወደ ልባችን ክፍል ይመጣል። ልባችን ክፍል ኦክሲጅን ይቀበልና የመጣው ወይም በኦክሲጅን የበለጸገው ደም ከልባችን ደግሞ ወደ ሰውነት ክፍል ይላካል። የሰውነት ክፍል ላይ የደረሰው ደም ኦክሲጅን ያለበት ደም ማለት ነው ኦክሲጅኑን በሰውነታችን ውስጥ የምግብ መቃጠል ሂደት ላይ ያው ከፍተኛ አስተዋጽኦ ስላለው ወይም ኤነርጂ ፕሮዳክሽን ላይ ኢነርጂን ጀነሬት ለማድረግ ሰውነታችን ኃይልን የሚያገኘው ከምንመገባቸው ምግቦች፣ እነዚህ የምንመገባቸው ምግቦች ደግሞ በኦክሲጅን ተቃጥለው ነው ከዛ በኋላ ለሴሎቻችን ኃይል ወይም ኢነርጂን የሚሰጡ ማለት ነው። ስለዚህ ለዛ ሂደት እንግዲህ ደም የሚያደርገውን ሳይክል የሚያሳይ ነው ማለት ነው። ስለዚህ የመጀመሪያውን ጥያቄ እንመለከታለን። ይሄ ጥያቄው ምንድነው? ቀኝ ተቀባይ ልበገንዳን የሚያመለክተው ፊደል የትኛው ነው የሚለው ቀኝ ተቀባይ ልበገንዳ ምንለው የልባችን ክፍል የትኛው ነው የሚለው መጀመሪያ ማወቅ አለብን ማለት ነው። ይሄ ማለት ቀኝ ተቀባይ ብለን የምንጠራው ከሰውነት ክፍሎቻችን ወይም ከሰውነታችን ክፍሎች የሚመጣውን ደም የሚቀበል ማለት ነው። ስለዚህ ከሰውነት ክፍል ወደ ልብ የሚመለስ ደም ደግሞ ምን የለውም? ኦክሲጅን የለውም። ስለዚህ ኦክሲጅን አልባ ደም ነው የሚቀበለው ማለት ነው። ስለዚህ ቀኝ ተቀባይና ቀኝ አቀባይ የልባችን ክፍሎች ወይም የልባችን ገንዳ በኦክሲጅን ያልበለጸገን ደም የሚሸከመው የልባችን ክፍል ነው ማለት ነው። ስለዚህ እዚህ ስዕል ላይ እንደምትመለከቱት በዚህኛው ሳይድ ወይም በዚህ ጋር እንደምታዩት ምን አለ? ሳንባ አለ። በዚህኛው ሳይድ እጅ አለ። እጅ ምንለው እንግዲህ እንደ ሰውነት ክፍል ተወስዶ የተቀመጠ ነው ማለት። ስለዚህ ሳንባችንና እዛ ጋር እጅ ምን ላለ የሰውነት ክፍል አለ ማለት። ስለዚህ እጅ የሚለው የሰውነታችን ክፍል ከሆነ ከእጅ የሚመጣው ደም ኦክሲጅን አልባ ደም ነው ማለት። ስለዚህ ኦክሲጅን አልባ ወይም በኦክሲጅን ያልበለጸገ ደም ነው ከእጅ የሚመጣው ማለት ነው። ስለዚህ ኦክሲጅን አልባ ደም ከእጅ ይመጣል፣ ወዴት? ሲ ላይ ይገባል ማለት ነው። ሲ ማለት ከሰውነት ክፍል የሚመጣው ደም የሚገባበት የመጀመሪያው ቀኝ ተቀባይ ልብ ገንዳ ብለን የምንጠራው ማለት። ስለዚህ ቀኝ ተቀባይ የምንለው በኦክሲጅን ያልበለጸገ ደምን ከሰውነት ክፍል ወይም ከትልቁ ቬና ኬቫ የሚቀበል የልባችን ክፍል ነው። እሱ የተቀበለውን ደም ወደ ለዲ ይልካል ማለት ነው። ወይም ዲ ማለት ቀኝ አቀባይ ልበገንዳ ማለት ነው። ስለዚህ ዲ ላይ ያለው ቀኝ አቀባይ ልበገንዳ ደግሞ በፐልሞናሪ አርተሪ አማካኝነት ለሳምባችን ይልካል ማለት ነው። ስለዚህ ሳምባ ላይ የደረሰው ደም ከሳምባ ወደ ኤ ሲጓዝ ወይም ወደ ኤ ማለት ግራ ተቀባይ ልበገንዳ ነው። ግራ ተቀባይ ነው። ግራ ተቀባይ ልበገንዳ ደግሞ ከሳምባችን በኦክሲጅን የበለጸቀውን ደም የሚቀበለው የልባችን ክፍል ነው ማለት ነው። ከዛ ኤ የተቀበለውን ደም ወይም ኤ ማለት ማን ነው ያልኳችሁ? ኤ ማለት ግራ ተቀባይ ልበገንዳ የምለው ነው። ስለዚህ ከሳምባችን በፐልሞናሪ ቬን አማካኝነት የመጣውን ደም ይቀበልና ለቢ ወይም ደግሞ ግራ
አቀባይ ለምንለው የልብ ክፍል ይልካል ማለት ነው። ከዚህ ግራ አቀባይ የልብ ክፍላችን ለአርተሪዎች ይሰጣል። አርተሪዎች ለሰውነታችን ክፍሎች ወይም እዚህ ጋር ወደ እጅ ይዘው ይሄዳሉ ማለት። ስለዚህ ከሳምባ በኤ እና ቢ የሚሄደው ደም በኦክሲጅን የበለጸገ ነው። ከእጅ በሲ እና ዲ የሚመጣው ደም ደግሞ ኦክሲጅን አልባ የሆነ ደም ነው ማለት። ስለዚህ በዚህም መሰረት ይህን ጥያቄ ስንሰራው 16ኛው ቀኝ ተቀባይ ልበገንዳ የምንለውን የሚያሳየን ሀ ላይ ኤ ይላል፣ ለ ላይ ቢ ይላል፣ ሐመር ውሃ ላይ ሲ ይላል፣ ዲ ላይ ወይም መ ላይ ዲ ይላል ማለት ነው። ስለዚህ የዚህ ጥያቄ መልስ ሊሆን የሚችለው ማነው? ሐመር ውሃ ላይ ያለው ወይም ሲ ማለት ነው። ሲ ይሆናል ማለት። ሌላው ጥያቄ እዚህ ጋር የምትመለከቱት ጥያቄ ነው። እንግዲህ እዚህ ጋር እንደምታዩት 16 ነው። እዚህ ጋር ይመጣና 21ኛ ጥያቄ ይላል። እንግዲህ ይህንን ያደረግኩት ለምንድን ነው? አብዛኛውን ብዙ ቦታዎች ላይ የማገኛቸው ጥያቄዎች፣ ምክንያቱም የተለያዩ ቦታ ላይ ያሉትን ጥያቄዎች መሰረት አድርገን የመረጥ ነው ወይም ተመርጦ የወጣ ጥያቄ ስለሆነ ነው። እንግዲህ ብዙ ቦታ ላይ በተደጋጋሚ የሚወጡ ጥያቄዎችን ነው ፎከስ አድርገን ያመጣ ነው። ስለዚህ አየር ወደ ውስጥ ስንምግ ወይም አየርን ወደ ውስጣችን ወደ ሰውነታችን ስናስገባ ማለት ነው የሚጠቅሙን የትንፈሳ አካላት በቅደም ተከተል ትክክል የሆነው የቱ ነው የሚለው። እንግዲህ ወደ ውስጥ አየር በሚገባበት ሰዓት የሚያልፍባቸውን የስርዓተ ትንፈሳ አካላትን በትክክል በቅደም ተከተል የሚያመለክተው የቱ ነው ማለት ነው ይሄ ጥያቄ እንግዲህ። ስለዚህ ሀ ላይ አፍንጫ ቀዳዳ፣ ድህረ አፍ፣ አብይ ትንቧ፣ ባላት ትንቧ፣ ደቂቅ ትንቧ፣ ትንከርት ይላል። ለ የአፍንጫ ቀዳዳ ከዛ ድህረ አፍ ባላት ትንቧ አብይ ትንቧ። ስለዚህ በአፍንጫ ቀዳዳና በድህረ አፍ መካከል አንድ አካል አለን። ስለዚህ ይሄ ጥያቄ ልክ አይሆንም። ስለዚህ ከአፍንጫ ቀዳዳ ወይም በአፍና በአፍንጫ ቀዳዳችን ከሄደ በኋላ በቀጥታ የሚደርሰው ድህረ አፍ ላይ ሳይሆን ከድህረ አፍ በፊት ያለ አካል አለ ማለት። ስለዚህ ሀና ለ ልክ አይደለም። ሐመር ውሃ ላይ የአፍንጫ ቀዳዳ አለ። ከዛ ሰርን ድህረ አፍ ባላት ትንቧ አብይ ትንቧ ደቂቅ ትንቧ ይልና ትንከረት ይላል። ስለዚህ የዚህ ጥያቄ ስለዚህ ምንድነው የሚሆነው? ሐመር ውሃ ላይ የአፍንጫ ቀዳዳ አለ። ከዛ ሰር፣ ከዛ ድህረ አፍ፣ ከዛ ባላት ትንቧ፣ ከዛ አብይ ትንቧ ይላል። ስለዚህ ይሄም የቦታ ልዩነት አለ ማለት ነው። ምክንያቱም ከድህረ አፍ አየር ቀጥታ ወደ አብይ ትንቧ ነው የሚገባው ማለት ነው። ወደ ባላት ትንቧ ሳይሆን አብይ ትንቧ ይገባል። ከዛ መ ላይ የአፍንጫ ቀዳዳ ሰርን፣ ድህረ አፍ፣ አብይ ትንቧ፣ ባላት ትንቧ፣ ደቂቅ ትንቧ ይላል። ከዛ ትንከርት ይላል። ስለዚህ ትክክለኛው መ ላይ ያለው የዚህ ጥያቄ መልስ ነው። ምክንያቱም እዚህ ጋር ምንድነው ሰርን ምንለው በአፍንጫችን ግድግዳ ላይ የምናገኘው አየርን የሚያሞቅና የሚያጣራ የስርዓተ ትንፈሳ ክፍላችን ነው። ከዛ ድህረ አፍ ምግብና አየር በጋራ የሚተላለፉበት የስርዓተ ትንፈሳችን ክፍል ነው። ከዛ ውጭ ደግሞ አብይ ትንቧ ምንለው ወይም ትራኪያ ምንለው የአየር ቧንቧ አለ። ወይም አብይ ትንቧ ወይም አብይ ትንቧ ብለን እንጠራዋለን ኖርማሊ፣ ወይም ደግሞ የአየር ቧንቧ ብለን የምንጠራው ማለት ነው። ከዛ ወደ ተገንጣይ የአየር ቧንቧ ወይም ባላት ትንቧ ወደ ምንለው፣ ምክንያቱም ሁለት ሳምባ ነው ያለን በቀኝና በግራ በኩል ማለት ነው። ስለዚህ ሁለቱን ሳምባ የሚያገናኙ አብይ ትንቧ ለባላት ትንቧ ወይም ለሁለት ይከፈላል። ከዛ ሁለቱን ሳምባዎች ያገናኛል ማለት ነው። ከዛ በኋላ ምን አለን? ደቂቅ ትንቧና ትንከረትን እናገኛለን ማለት ነው። ስለዚህ የዚህ ጥያቄ ትክክለኛው መልስ ይሆናል። 30ኛ ጥያቄ ነው የምናየው ማለት ነው። እዚህ ጋር ከአሸዋ ከጨውና ውሃ ድብልቅ ውስጥ ጨውን ለመለየት የምንጠቀማቸው ዘዴዎች በቅደም ተከተል ትክክል የሆነው የቱ ነው የሚለን። ይህም ጥያቄ እንግዲህ ብዙ ቦታ ላይ በተደጋጋሚ የማስተውለው ጥያቄ ስለሆነ ይዤላቸው የመጣሁት ሀ ጥልያ ቀረራ ትነት ይላል። ለቀረራ ንጥረት፣ ሐመር ውሃ ቀረራ ትነት፣ ከዛ ንጥረት፣ መ ጥልያ ትነት ይላል። እንግዲህ ይህን ጥያቄ ለመስራት መጀመሪያ የአሸዋና የውሃ አሸዋ ውሃና እንዲሁም ጨው ድብልቅ ነው። ይህንን ለመለየት እንዲህ አይነት ድብልቆች ሲሰጡ መጀመሪያ ምንድን ነው የምናደርገው? እናማስላለን ማለት ነው። ምን ለማድረግ? ጨው እንዲሟማ። ምክንያቱም ድብልቆቹ ውስጥ ሟሚና የማይሟማ ምንዝሮች አሉ። ስለዚህ ይሄን ለማድረግ መጀመሪያ ጨው ይሟሟል፣ አካላዊ ባህሪውን ስለምናውቀው ማለት ነው። ጨው ይሟሟል፣ አሸዋ አይሟሟም። ስለዚህ ጨው እንዲሟሟ እናደርግና ምን እናደርጋለን ማለት ነው። ከዛ ጨው ከሟሟ በኋላ ጥልያ ወይ ደግሞ ቀረራ እንጠቀማለን ማለት ነው። እዚህ ጋር ሀሌት ውሃ ላይ የተቀመጠው ጥልያ ቀረራ ከዛ ንጥረት ይላል። ጥልያን ከተጠቀምን ኖርማሊ ማቅረር አይጠበቅብንም። ምክንያቱም ስናጠል አሸዋው ለብቻ እንዲቀር ነው የምናደርገው። ስናቀርም እንዲሁ አሸዋው በዴንሲቲ ወደ ታች እንዲወርድ ስለምናደርግ በሁለቱም መንገድ ከሁለት በአንዳቸው መጠቀም ስለምንችል ማለት ነው። ከዛ በኋላ አሸዋውና የጨውና የውሃውን ድብልቅ ከለየም በኋላ የጨውና የውሃ ድብልቅ የያዘውን በሌላ እቃ በተለየ እቃ እንወስደውና ወይም እናስቀምጠውና ምን እናደርጋለን? ያንን በትነት ወይም ኢቫፖሬት እንዲያደርግ ወይም በትነት መልክ ጨውን እንደገና ለብቻ ለማስቀረት እንሰራለን ማለት ነው። ስለዚህ ሀሌት ውሃ ላይ ያለው ጥልያ ወይም ቀረራ ከዛ ትነት ነው የሚሆነው ማለት ነው።
ስለዚህ ሀሌታ ውሃ መልሳችን ነው። እሺ እዚህ ጋር የምትመለከቱት እንግዲህ ይሄን ጥያቄ አለ። ይሄም ጥያቄ በጣም በርካታ ቦታዎች ላይ በጣም በርካታ ሞዴል ጥያቄዎች ላይ የሚነሳ ነው። ይሄ እንግዲህ ይሄኛው ጥያቄ ምንድነው የ2016 የሁለተኛው ሴሚስተር ከሁለተኛው ሴሚስተር ሞዴል ኤግዛም ነው ያመጣሁት ማለት ነው። ይሄ እንግዲህ እዚህ ጋር የምትመለከቱ በጣም በርካታ 2017 ላይም በጣም በተደጋጋሚ የሚወጡ ናቸው። ስለዚህ እዚህ ቦታ ላይ በደንብ መለየት ወይም ይህንን ተረድተ ነው ልናልፍ ይገባል ማለት ነው። አንደኛው የአንድን ቦታ በሚያዋስኑ ወንዞች፣ ተራሮች፣ ሐይቆች እና ህንፃዎች በመጠቀም ተፈላጊውን ቦታ የምናገኝበት የመገኛ አይነት የቱ ነው ነው የሚለው ኬክሮስ እና ኬንትሮስ፣ ፍጹማዊ መገኛ፣ አንጻራዊ መገኛ፣ አሃዛዊ መገኛ ናል። ይሄ እንግዲህ ይሄ ታዋቂ ቦታዎችን፣ ተራራዎችን፣ ወንዞችን፣ ሐይቆችን፣ ህንፃዎችን እዚህ ጋር የምትመለከቷቸውን በመጠቀም በቀላሉ መለየት የምንችለው ወይም መግለጽ የምንችለው የመገኛ አይነት አንጻራዊ መገኛ ነው ማለት ነው። ስለዚህ መልሳችን ምን ይሆናል? ሐመር ውሃ ይሆናል ማለት ነው። እዚህ ጋር የምትመለከቷቸውን ጥያቄዎች ደግሞ ስንመለከት ኦክሲጅን እና አልሚ ምግቦች በሰውነታችን ውስጥ ለሚገኙ ህብረ ህዋሳት የማሰራጨት ሂደት የቱ ነው ይላል። ኦክሲጅን እና አልሚ ምግብ በሰውነታችን ውስጥ የሚሰራጭበት ሂደት ማለት ነው። ስርዓተ ምግብ፣ የደም ዑደት፣ ስነ ህይወታዊ ለውጥ፣ ስርዓተ ትንፈሳ ይላል። ይሄ እንግዲህ ምግብ በሰውነታችን የሚሰራጭበት ሂደትን የሚያመለክተው የደም ዑደት ነው ማለት ነው። 13ኛ ጥያቄ ከሚከተሉት መካከል ስለ ደም ትክክል ያልሆነው የቱ ነው? ስለ ደም ትክክል ያልሆነው 13ኛ ጥያቄ ማለት ነው። ስለ ደም ትክክል ያልሆነው የቱ ነው? ሀ ደም ፈሳሽ ከሆነ ፕላዝማና ከደም ህዋሳት ይሰራል። ለፕላዝማ ውሃና አልሚ ምግቦችን የሚይዝ የደም ክፍል ነው። ሐመር ውሃ ደም ምግቦችን ወደ ተለያዩ ህዋሳት ለማሰራጨት ይጠቅማል። ቀይ የደም ህዋስ በሽታን ለመከላከል ጤንነታችንን ይጠብቃል ነው ወይም በሽታን በመከላከል ጤንነታችንን ይጠብቃል ነው የሚለው። ስለዚህ ይሄ መላ ያለው የዚህ ጥያቄ ትክክል አይደለም ማለት ነው። ምክንያቱም የሰውነታችን በሽታ የመከላከል አቅማችን የሚወሰነው በነጭ የደም ህዋሳችን እንጂ በቀይ የደም ህዋሳችን አይደለም። እሺ እዚህ ጋር የምትመለከቱት ሌላ ደግሞ ምክንያቱም እዚህ ጋር 16ኛ ጥያቄ ይላል ሌላ ተመሳሳይ ጥያቄ ማለት ነው። የመጀመሪያውን ጥያቄ የተመለከተ ነው። በኦክሲጂን ያልበለጸገ ደምን የሚሸከሙ የልብ ክፍሎች የትኞቹ ናቸው ይላል። ይሄ እንግዲህ ቅድም የሰራሁትን ጥያቄ መሰረት በማድረግ በቀላሉ የምንሰራው ነው። በኦክሲጂን ያልበለጸገ ነው የሚለው። ስለዚህ ቀኝ ተቀባይ ልበገንዳ እና ግራ ተቀባይ ልበገንዳ ይላል። ለቀኝ አቀባይ እና ግራ አቀባይ ልበገንዳ፣ ሐመር ውሃ ግራ ተቀባይ ልበገንዳ እና ግራ አቀባይ ልበገንዳ፣ ቀኝ ተቀባይ ልበገንዳ እና ቀኝ አቀባይ ልበገንዳ ይላል። ስለዚህ መላ ያለው የዚህ ጥያቄ መልስ ነው ማለት ነው። እዚህ ጋር የምትመለከቷቸው ጥያቄዎች ደግሞ እንግዲህ ከሚከተሉት ውስጥ የናይትሮጂን መጠን በምጋትና በኢሚጋት ጊዜ የመጠን ለውጥ የማያሳይበት ዋና ምክንያት የሆነው የቱ ነው ነው የሚለን የተቃጠለ አየር ጋር ምንም አይነት ግንኙነት ስለሌለው ነው። ለእንስሳት የናይትሮጂንን ስለማይጠቀሙ ነው። ሐመር ውሃ ኬሚካላዊ አጸግብሮቱ ከፍተኛ ስለሆነ ነው። በሳምባ ውስጥ ከፍተኛ የናይትሮጂን መጠን ስላለ ነው ይላል። ስለዚህ ይሄ እንግዲህ ለዚህ ጥያቄ ትክክለኛው መልስ የሚሆነው ሐመር ውሃ ላይ ያለው ኬሚካላዊ አጸግብሮቱ ከፍተኛ ስለሆነ ነው ማለት ነው። እንግዲህ ናይትሮጂን ኤንቱ ነው። ኤንቱ እንግዲህ በትሪፕል ቦንድ ስለሚቀመጥ ወይም ኬሚካላዊ አጸግብሮታቸው ስንመለከት በትሪፕል ቦንድ የሚገኝ ኤሌመንት ስለሆነ በቀላሉ እንስሳት ያንን ምን ማድረግ አይችሉም፣ ብሬክ አድርገው መጠቀም አይችሉም ማለት ነው። እንግዲህ እንስሳትም ብቻ አይደሉም እጽዋትም ይህንን ማድረግ አይችሉም። ከምን ውጪ እነዚህ የተወሰኑ ሌግምነስ ፕላንት ምንላቸው አሉ። እነዚህም ሌግምነስ ፕላንቶች ከሌሎች አሶሲሽን ፈጥሮ ነው በሲምባዮሲስ አማካኝነት ወይም የሚቹዋሊስቲክ ሪሌሽንሽፕ ፎርም በማድረግ ከሌሎች ባክቴሪያ ወይም ናይትሮጂን ፊክሲንግ ባክቴሪያ የምንላቸው አለ ከነሱ ጋራ ኢንተርሌት በማድረግ ነው እንግዲህ ከነሱ ጋራ ኮኦፕሬቲቭ ሆኖ አብረው በጋራ ቤኔፊሻል በሆነ መልኩ ምክንያቱም ለኦርጋኒዝሙ ወይም ለባክቴሪያው ዝርያ እነሱ ምን ያደረጉ ምግብን እየሰጡ ከባክቴሪያ ደግሞ ባክቴሪያዎቹ ናይትሮጂንን ፊክስ እያደረጉላቸው አብረው አሶሴሽን ከሚፈጥሩ እጽዋቶች ውጭ ሌሎቹ ናይትሮጂንን ፊክስ ማድረግ የማይችሉ ናቸው። ይሄም ዋናው ምክንያት እንግዲህ ናይትሮጂኔዝ ኤንዛይም ስለሌላቸው ነው ማለት ነው። እንስሳትም እንዲሁ እጽዋትም ይህንን ማድረግ የማይችሉት። ሌላው ጥያቄ ይሄ 19ኛ ጥያቄ ከሚከተሉት አንዱ የጉርምስና ወይም የጎረምሳነት አካላዊ ስነ ህይወታዊ ለውጥ ውስጥ የሚካተተው የቱ ነው? የጡት ማጎጥቆጥ፣ የዳሌ መስፋት፣ የወር አበባ ማየት፣ የድምፅ መጎርነን ይላል። ይሄም የድምፅ መጎርነን ነው ማለት ነው። ምክንያቱም ሌሎቹ በሴቶች ላይ የሚስተዋል ስለሆነ። 25ኛ ጥያቄ እንግዲህ ከ25ኛ ጥያቄን ስንመለከት
ከዘይት ከውሃና ከአልኮል ድብልቅ ውስጥ አልኮልን ለመለየት የምንጠቀምባቸው ዘዴዎች በቅደም ተከተል የትኞቹ ናቸው ነው የሚለን። ሀ ቀረራና ንጥረት፣ ለ ቀረራና ጥልያ፣ አመርሃ ንጥረትና ትነት፣ መ ቀረራና መግነጢስ ይላል ወይም በማግኔትን መጠቀም ማለት ነው። ስለዚህ ይህንን ጥያቄ ስንመለከት እንግዲህ ምንድነው የሚያሳየን ከዘይት ከውሃና የአልኮል ድብልቅ ነው። ስለዚህ ያው ውሃና አልኮል ኖርማሊ ሆሞጂኒየስ ሚክስቸር ፎርም ስለሚያደርጉ ይደባለቃሉ። ስለዚህ ከዘይት ጋራ እነሱን ስናቀላቅል ልዩ ድብልቅ ነው የሚፈጥሩ ማለት ነው። ልዩ ድብልቅ ሲሆኑ ደግሞ እነዚህን ምን እናደርጋለን? አንደኛው ለምሳሌ ዘይት እና ውሃን ብንቀላቅል ምንድነው የሚሆነው? ዘይት ከላይ ውሃ ከታች ይሆናል። ይሄ የሚሆንበት ትልቁ ምክንያት ሁለቱ የተለያየ ዴንሲቲ ስላላቸው ነው ማለት። ስለዚህ ዘይት አነስተኛ ዴንሲቲ ስላለው ከላይ ይንሳፈፋል፣ ውሃ ከታች ይሆናል ማለት ነው። ስለዚህ ውሃው ከታች ከሆነ ዘይት ከላይ ከሆነ በቀላሉ ቀረራ እንጠቀማለን ማለት። ዘይትና ውሃውና የአልኮል ድብልቁን ለመለየት ቀረራ እንጠቀማለን። ከዛ ቀጥለን የምናገኘው ምን ይመጣል ማለት ነው? ከቀረራ ቀጥሎ ዘይትና ውሃውን ከለየን በኋላ የአልኮልና የውሃ ድብልቅ ደግሞ በንጥረት እንለያለን ማለት ነው። ስለዚህ ቀረራና ንጥረት የሚለው ሀሌታ የዚህ ጥያቄ መልስ ይሆናል ማለት ነው። እነዚህን ይመስላሉ በዛሬ ያዘጋጀኋቸው ጥያቄዎች። በሌላ ጥያቄ ወይም በሌላ ትምህርት እስክንገናኝ ቸር ቆዩልኝ።